ለኢትዮጵያ ሕዝብ ቢሰማው መጥፎ አይደለም ብዬ የማስበው እኔም እስከ ቅርብ ጊዜ ድረስ የነበረኝ ዕውቀትና ግንዛቤ አባይ ውሃውን ደግሞም አፈሩን አልፎ አልፎ አሳውን እና ግንዱን ተሸክሞ እንደሚሄድ ነበር። አሁን ግን ደለሉ የቀረውን ደለል ስናስፈትሽ ወርቅ እያገኘንበት ነው። ለካ አባይ አፈር ብቻ ሳይሆን የኢትዮጵያን ወርቅ ነው ከተራሮቻችን ላይ አጥቦ ሲወስድ የነበረው የሚል ተጨማሪ ቁጭት እንዲፈጠርብህ ያደርጋል። እንግዲህ አፈራችን፣ ወርቃችን፣ አሳዎቻችን፣ ግንዶቻችን፣ ዛፎቻችን ተወስደው አንድም ሰው ኑሩልን እድሜያችሁ ይርዘም ከናንተ የተነሳ ይሄን አገኘን ሲባል ሰምቼ አላቅም። በአንጻሩ እንዴት ሀብታችሁን ትከላከላላችሁ ትጠብቃላችሁ የሚል ቁጣና ተግሳጽ ነው የምሰማው። ያ ያሳዝናል። ውሃውን በሚመለከት ግን እንደምታየው እንኳን ሊቀር በስቶ ሬጉሌተር ሆኖ ነው እየተጓዘ ያለው እና የአባይ ጫና ያለፍንበት ነገር ስናጣ ከነበረው ነገር ጋር አስተሳስረ ስታየው ነው የክብደቱ ልክ የሚታየው።